ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ቪዲዮአችን ደግሞ ይዤላችሁ የመጣው የተለመዱ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። በተለይ ይሄ ቪዲዮ ወይም ትምህርት የተዘጋጀው ለጀማሪዎች በሚሆን መልኩ እንዴት በቀላሉ እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ ይችላሉ በሚል መልኩ የተዘጋጀ ትምህርት ወይም ቪዲዮ ነው። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ በትዕግስት እስከ መጨረሻው ድረስ ከተከታተላችሁት ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ ወደ ትምህርቱ ስንሄድ እንግዲህ ከዚህ ጋር የተቀመጡ ሎንግ የሆኑ ኮሙኒኬሽኖች ወይም ደግሞ ሴንቴንሶች ተቀምጠዋል። እንዴት በቀላል መንገድ አንብበን መተርጎም እንደምንችል እያንዳንዱን እናያለን። እንጀምር። ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አረፍተ ነገር ምን ይላል? ኦኬ እንደምታዩት የመጀመሪያው ማነች? ደብሊው ኤች ኤ ቲ። አሁን ከዚህ ጋር ስንት አነባቢ አለ? አንድ አነባቢ ብቻ ማነች? ኤ። ከዚህ ውጭ ከኤ ውጭ ያሉት በሙሉ ተነባቢ ናቸው። ስለዚህ ማን ብለን እንጠራዋለን? በአንድ ላይ ዋት ተብሎ ይነበባል፣ ወይም ደግሞ ዋት ሚል ድምጽ አለው። ኦኬ ከዛ ዲኦን ዱ ማለት ሁሌም ኦ ከዲ ጋር ስትመጣ ኡ ሚል ድምጽ ነው ያላት። ኦ ሳይሆን ኡ ሚል ድምጽ አላት። ማን? ኦ። ስለዚህ ዲኦ ዱ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ዋይል ለብቻዋ ማን ብለን ማንበብ? እንደ ይ እናነባለን፣ ወይም ደግሞ ይ ሚል ድምጽ አላት። ኦ እና ዩን ባንድ ላይ እንደ ው ማንበብ። ስለዚህ ባንድ ላይ ይ ው ዩ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤል አይል ሊ ብሎ ማንበብ፣ ወይም ደግሞ ሊ ሚል ድምጽ አለው። ኦኬ ከዛ ኤስ ቲ ኢ ኤን ባንድ ላይ ምን ተብሎ ይነበባል? ስን ሚል ድምጽ አለው። ስን ባንድ ላይ ሲናንብበው ሊ ስን ሊስን። ሙሉ እናንብበው። ዋት ዱ ዩ ሊስን። ዋት ዱ ዩ ሊስን። ምን ትሰማለህ ወይም ምን ትሰሚያለሽ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ ደብሊው ኤች ኤ ቲ ምን ብለን ያነበብነው? ዋት ተብሎ እንደሚነበብ አይተናል፣ ወይም ደግሞ ዋት ሚል ድምጽ አለው ብለናል። ዲኦ እንደነገርኳችሁ ኦ ከዲ ጋር ስትመጣ ኦ ሚል ድምጽ ሳይሆን ያላት ኡ ሚል ድምጽ አላት ብያቸዋለሁ። ስለዚህ ባድ ላይ ሲነበብ ዱ ተብሎ ይነበባል። ዱ ስንል በውስጥ ታዋቂነት ኡ ሚል ድምጽ አለ። ኦኬ ስለዚህ ዲኦን ዱ እንላለን። ኦኬ ከዛ ዋይል ለብቻዋ እንደ ይ ብለናል። ኦና ዩ ደግሞ በአንድ ላይ ሲመጡ ው ሚል ድምጽ አላቸው ብለናል። ስለዚህ ባድ ላይ ስናነበው ይ ው ዩ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤምኢን እንደ ሚ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ለምን? የመጀመሪያው ቫውል ወይም ደግሞ አናባቢ ስለተነበበች። ስለዚህ ኤን ታልፉና ኤንን እንደ ን ባል ላይ ሲነበብ ሚ ን ሚን ተብሎ ይነበባል። ሙሉ እናንበው። ዋት ዱ ዩ ሚን። ዋት ዱ ዩ ሚን ምን ማለት ነው ያንን ነው። ኦኬ በተመሳሳይ ወደዚህኛው ስንሄድ ምንም ልዩነት የለውም፣ ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ የምታዩቸው ወርዶች ወይም ደግሞ ቃላቶች ናቸው። ስለዚህ ደብሊው ኤች ኤ ቲ ዋት ተብሎ እንደሚነበብ አይተናል። ዲኦን ምን በሉት ብያቸዋለሁ? ኦ ከዲ ጋር ሲመጣ ሁሌም ኦ ኡ የሚል ድምጽ አለው ብለናል። ስለዚህ ዲኦ ምን ተብሎ ይነበባል? ዱ ዱ ተብሎ ይነበባል። ኦኬ ከዛ ወደዚህኛው ስንሄድ ዋይል ለብቻዋ እንደምን አንብቧት ብያቸዋለሁ? እንደ ይ። ኦና ዩን እንደው በአንድ ላይ ይ ው ዩ ተብሎ እንደሚነበብ አይተናል። እሺ ከዛ ወደዚህኛው ስንሄድ ዲን ለብቻዋ እንደ ድ፣ አር አይን ሪ፣ ኤንን እንደ ን፣ ኬን እንደ ክ። ኦኬ ከዚህ በኋላ በጣም ቀላል ነው። ምን ብሎ ማንበብ ነው? ድ ሪ ን ክ ድሪንክ ብዬ አነባዋለሁ። ኦኬ ሙሉን ሳነበው ዋት ዱ ዩ ድሪንክ። ዋት ዱ ዩ ድሪንክ ምን ትጠጣለህ እያልኩ ነው። ኦኬ
ወደዚህኛው ስንሄድ በተመሳሳይ WH18ን ዋት ብያነባለሁ። ዲኦን እንደ ዱ ማንበብ ኦኬ። ከዛ ዋይን እንደ ኢ፣ ኦና ዩ በአንድ ላይ ሲመጡ እንደ ው ብለናል። ስለዚህ በአንድ ላይ ሲነበብ ይ ው ዩ። ኦኬ ወደዚህኛው ቃል ስንሄድ በደንብ ማየት ያለባችሁ ኬና ኤን በአንድ ላይ ሲመጡ ኬ ምን አትልም አትነበብም፣ ወይም ደግሞ ሳይለንት ነች። ስለዚህ ኬን ትተውና ኤንኦ ደብሊው ናው ተብሎ ይነበባል። ኦኬ ስለዚህ በአንድ ላይ ዋት ዱ ዩ ናው። ዋት ዱ ዩ ነው ምን ታውቃለህ ወይም ምን ታውቂያለሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WH80 ዋት ተብሎ እንደሚነበብ አየን። ዲኦን እንደ ዱ ኦኬ። ከዛ ዋይን እንደ ይ፣ ኦና ዩ እንደ ው ብለናል። ስለዚህ በአንድ ላይ ይ ው ዩ እንላለን። ኦኬ ከዛስ THIን እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ ባለ ሲነበብ ቲ ን ክ ቲንክ። ሙሉ ላነበው ዋት ዱ ዩ ቲንክ፣ ዋት ዱ ዩ ቲንክ ምን ታስባለህ ወይም ምን ታስቢያለሽ እንደማለት ነው። ኦኬ በተመሳሳይ ወደዚህኛው ስንሄድ WHAT በአንድ ላይ ምን ተብሎ እንደሚነበብ አይተናል። ዋት ኦኬ። ከዛ ዲኦን እንደ ዱ ኦኬ። ዋይ ኦ ዩ በአንድ ላይ ምን ብለን ያነበብ ነው ዩ ኦኬ። ከዛስ ኤንኢን ወይም ደግሞ ኤንኢኢ በአንድ ላይ ኒ ተብሎ ይነበባል። ዲን እንደ ድ ባለ ስናነበው ኒ ድ ኒድ። ሙሉ ሲነበብ ዋት ዱ ዩ ኒድ፣ ዋት ዱ ዩ ኒድ ምን ትፈልጋለህ ወይም ምን ትፈልጊያለሽ እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ WH80 ዋት፣ ዲኦ ዱ ኦኬ፣ ዋይ ኦ ዩ ዩ ኦኬ። ከዛ ኢን እንደ ኢ፣ ኤ ሳይለንት ነች፣ ቲን እንደ ት በአንድ ላይ ይት ይት። ሙሉ ሲነበብ ዋት ዱ ዩ ኢት፣ ዋት ዱ ዩ ኢት ምን ትበላለህ ወይም ምን ትበያለሽ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ኤችን እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ ከዛ በአንድ ላይ ኸ ል ፕ ኸልፕ፣ ኤምኢን እንደ ሚ በአንድ ላይ ኸልፕ ሚ አግዘኝ እያልን ነው። ኦኬ ይስ ምን ይላል? ጂኦን እንደ ጎ፣ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት በአንድ ላይ ፋ ስ ት ፋስት። ሙሉ ሲነበብ ጎ ፋስት፣ ጎ ፋስት ፍጠን እያልን ነው። ኦኬ ወደዚህኛው ስንሄድ ሲኦን እንደ ካ፣ ኤምኤን እንደ ም በአንድ ላይ ካ ም ካም። ኦኬ HERE በአንድ ላይ ሂር። ሙሉ ሲነበብ ካም ሂር ና ወይም ነይ እንደማለት ነው። ኦኬ ወደዚህኛው ስንሄድ አርኢን እንደ ሪ፣ ኤ ሳይለንት ነች፣ ዲን እንደ ድ በአንድ ላይ ሪድ ሪድ፣ አይናቲን ኢት በአንድ ላይ ሪድ ኢት አንብብ። ኦኬ ወደዚህኛው ስንሄድ ደብሊው እና አር በአንድ ላይ ሲመጡ ደብሊውን አናነባትም፣ ደብሊውን እንተውና አር አይን ራይ፣ ቲኢን ት በአንድ ላይ ራይ ኢት ራይት፣ አይናቲን ኢት በአንድ ላይ ራይት ኢት ጻፈው እያልን ነው። እሺ ይህስ ምን ይላል? ደብሊውኤን እንደዋ፣ ኤስኤችን እንደሽ በአንድ ላይ ዋ ሽ። ኦኬ አይናቲን ኢት በአንድ ላይ ዋሽት እጠበው። ኦኬ ይህስ ምን ይላል? ክሊን ኢት ክሊን ኢት አጽዳ ወይም አጽዳው እያልን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ካደረግንን ከተለማመርነን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ ሰናይ ጊዜ። ሰላም።